بحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. السلام ورحمة الله وبركاته. أبو حذيفة جزاك الله خير، الله يجعل من ميزان حسناتك. لكنه እንግዲህ الحلال بين والحرام بين ስለዚህ መሰረቱን ሰራያቶች ይወቁ። ገባችሁ? ለጥቅም ለተወሰነ ነገር እናገኝ አኺራችሁን አታበላሹ። እኔም ወንድማችሁ ይሄን ነው የምለው። አለይኩም ወራህመቱላህ وعليكم السلام ورحمة الله وبركاته. مو بي أهلا الله عندي አሎ አማናችሁ زور لكم كان هالو أبو حذيفة كون راتين أسكبنتين كبيت أو نوتوت كلايف. ኦኬ ማሻአላህ ناو نوتوت بروجرام ነበረንና አጋጣሚ ሳልፍ ሳይህ ነው ሐቂቃ والله ስትናገር እህታችን እየሰማዋት ነበርና ምናልባት አንተ ብዙ ጊዜ ሚዲያ ላይ ስለምትኖር እነዚህን ፖስቶች ታያለህ ብዬ አስባለሁና እኔ በቀን ቢያንስ አንዴ ያለው والله ሐቂቃ ነው ማለት ፌስቡክም ላይ ቲክታክም ላይ ምን የሚል ፖስት ደብሮኛል ራሴን ላጠፋ ደግሞ በቃ ደብሮኛል ይሄ መጨረሻ ጽሁፌ ነው አጥፋት ፈልጋል والله ነው የምላችሁ ሒጃብ የለበሱ እህቶችን ወይ መሄዴ ነው ሊሄድ ነው እንደዚህ አይነት ነገሮች የምንሄደው በመጀመሪያ እኔ አቡ ሁዘይፋ ጨርሶታል እህታችን ማሻአላህ ተናግረዋለች ግን የምንሄደው ግን ምን ይዘን ነው ወዴትስ ነው የምንሄደው ምን ሰርተን ነው የምንሄደው የሆነ ሰው ወደ ሆነ ቦታ ለመሄድ ሲዘጋጅ መልካም ነገር ወደ አለበት ነው የሚሄደው ወይም ደግሞ መልካም ነገርን ሰርቶ ነው የሚሄደው ወይም መልካም ነገርን ይዞ ነው የሚሄደው አይደል እንዴ አንደኛ አላህን ለመገናኘት ስንፈልግ ከባዱን ወንጀል ሰርተን ራሳችንን አጥፈተን አላህን ለመገናኘት መድፈሩ ራሱ የመጨረሻ በጣም አደጋ የወረደ ቅድም በጣም ዝቅጠት ነው ማለት ይሄ ነው ሐቂቃ ለመገናኘት የሆነ ሰው ወደ አኺራ ለመሄድ ራሱን ለማጥፋት መዘጋጀት ነው ስለዚህ ይሄ ነገር والله በጣም ትምህርት መሰጠት ያለበት ነው እኔ ብዙ ጊዜ ያለው በጣም እነዚህ አይነት ልጥፎች በፌስቡክ በቲክታክ ላይ ምናምን ምን ቸግሮች ነው ቅድም አቡ ሁዘይፋ 1 አመት 2 አመት 3 አመት ብዙ አመት ሊቸግረን ይችላል ቸግሮንም ልንሞት እንችላለን ሙእሚን እኮ ዱንያ ላይ ሆኖ የተቸገረ አንዳንዱ መከራው ለያንዳንዱ ስቃዩ ለያንዳንዱ ችግሩ ሒሳብ አለው አላህ ላይ ምንም ካላጋራ አላህ ላይ መጥፎን ነገር ካልሰራ ችግሮች ራሳቸው እኮ ለዛ ሰው ዒባዳ ሁላ ናቸው አይደል ነገር ግን ቸግሮኛል እርቦኛል ጠምቶኛልኝም ስለዚህ ራሴን ማጥፋት አለብኝ ማን ተጎዳ ቅድም ምንድነው ምናምን ቢሄድ ምናምን ይመጣል እንዳለችው ሐቂቃ ሟች ነው የሚጎዳው እንጂ والله ሌላው አካል አይጎዳም ረበየ ፊኖ ይሄዳል خلاص انتهت موضوع ጉዳዩ ያበቃል እዛ ጋር ነገር ዘይፋም ዘርዝሮላችኋል አላህን ለመገናኘት አላህን መቅረብ ያስፈልጋል አላህን ለመገናኘት ስንፈልግ የአላህን ወህዳንያ በእኛ ላይ የተወሰኑ ውሳኔዎችን ለኛ የሚያስፈልጉ ነገሮችን ማወቅ ይጠበቅብናል እንጂ እንደዚህ ጨንቆኛል እንደዚህ ከፍቶኝ ሁላችንም ጭንቀት ይገጥመናል አይገጥማችሁም ገጥሞኝ አቃል ገጥመኛል ቸግሯችሁ አያውቅም እኔም ይቸግረኛል አይቸግራችሁም እዚህ ጋር ሙባረክ ሁሉ ጊዜ ደስተኛ ሆኖ ነው እንደዚህ ወይ እህታችሁ እዚህ ጋር ስትናገር ሁሌም ደስተኛ ሁሌም ሙሉ ነው ላ والله ዱንያ ሁሌም አትሞላም ሁሌም ዱንያ ደስታ የላትም ስለዚህ አላህ ባሪያ ከአላህ ጋር ቅርብ ግንኙነት ያለው ባሪያ ለጭንቀቱ መውጫ ቀዳዳ ምን እንደሆነ ያውቃል ስለዚህ ይሄንን ማድረግ ነው ያለብን እንጂ አደራ والله ራሳችሁን ማለት ራሱ መርጦ የሄደው ሞት ማለት ውርደት ነው والله ራሳችሁን ለእንደዚህ ላስቀያሚ ነገር አታዘጋጁ ባዘንክበት ጉዳይ ያ አላህ ያ ረብ ቅርብ ብሽሆኖ ጌታን አናግሩት አውሩት ጉዳያችሁን ሁላ ነገር